የኔ ቆንጆ ሁላችንም ጋር ያቺ አንድ ጓደኛ አለች። ነገ የሌለ ይመስል በርገር፣ ፒዛ እና ያገኘችውን ጣፋጭ ሁሉ ትበላለች። እሷ ግን አሁንም ልክ እንደ ፒንተረስት ሞዴል ሆዷ ጠፍጣፋ ነው። በሌላ በኩል ደግሞ ሰላጣ ብቻ እየበሉ በየቀኑ ስፖርት እየሰሩ ግን ሆዳቸው አሁንም እምቢ አልቀንስም ብሎ ያስቸገራቸው ብዙዎች ናቸው። ምናልባት ሚስጥሩ ምንድነው? የተለየ ተፈጥሮ ወይስ ማንም የማያውቀው ሚስጥር ብለሽ አስበሽ ታውቂያለሽ? በዛሬው ቪዲዮዬ ያቺ ጓደኛሽ ማንም እንዳያውቅባት የምትጠቀማቸውን 7 ዘዴዎች ይፋ አደርግልሻለሁ። ነገር ግን አንድ ነገር እንዳትረሺ፣ ፊት መሆን ማለት የግድ ቀጭን መሆን ማለት አይደለም። ዋናው ግባችን ጤናማ መሆን፣ በሰውነታችን መተማመንና ኮምፎርታብል ሆኖ መኖር ነው። ቪዲዮውን እስከ መጨረሻው እንድትከታተይ እመክርሻለሁ። ምክንያቱም የመጨረሻው ሚስጥር ስለ አኗኗርሽ ያለሽን እይታ ሙሉ ለሙሉ የሚቀይርና ውጤቱን በአጭር ጊዜ እንድታዩ የሚያደርግ ነው። የኔ ቆንጆ ያቺ ጓደኛሽ አትወፍርም የምንለው የሰውነቷ ሞተር ወይም ሜታቦሊዝሟ ሁልጊዜም ስለሚሰራ ነው። ሰውነታችን ዝም ብሎ ለመኖር፣ ለመተንፈስ፣ የልብ ምትና ለደም ዝውውር ከፍተኛ ኃይል ይፈልጋል። ከምናቃጥለው ካሎሪ ውስጥ 70% የሚሆነው የሚቃጠለው ምንም አይነት ስፖርት ሳንሰራ ዝም ብለን ስንኖር ነው። ይህ ቤዛል ሜታቦሊክ ሬት ወይም BMR ይባላል። ያቺ ጓደኛሽ የሚገርም ሜታቦሊዝም አላት ስንል ሰውነቷ ዝም ብሎ ተቀምጦ እንኳን ካሎሪ ማቃጠል አቅሙ ከፍተኛ ነው ማለት ነው። ምግብ ስንበላ ሰውነታችን ያንን ምግብ ሰባብሮ ለጥቅም ለማዋል የራሱን ኃይል ይጠቀማል። ይህ ትራውማቲክ ኢፌክት ኦፍ ፉድ ይባላል። ለምሳሌ ፕሮቲን የበዛባቸው ምግቦች ለመፈጨት ረጅም ጊዜ ስለሚወስዱ ሰውነታችን እነሱን ለመፍጨት ብዙ ካሎሪ ያቃጥላል። ይህ እኛ የምናውቀው ስፖርት፣ መራመድ ወይም የቤት ውስጥ ስራ ነው። ነገር ግን የሚገርመው ይህ ክፍል ከምናቃጥለው ካሎሪ ውስጥ የሚይዘው ከ15% እስከ 30% ብቻ ነው። ብዙዎቻችን ይህንን ሞተር ለማንቀሳቀስ ስፖርት ቤት ሰዓታትን ማሳለፍ ያለብን ይመስለናል። እውነታው ግን ተኝተሽ እንኳን ሰውነትሽ ካሎሪ እንዲያቃጥል ማዘዝ ቻለሽ። ዘዴ 1 ዋናውና ቀላሉ ሚስጥር ከእያንዳንዱ ምግብ 30 ደቂቃ በፊት አንድ ትልቅ ብርጭቆ ውሃ መጠጣት ነው። ይህ ልምድ ለሜታቦሊዝምሽ ልክ እንደ ማስነሻ ቁልፍ ነው የሚያገለግለው። ይህ ለምን መሰለሽ? ውሃው ወደ ሆድሽ ሲገባ ሰውነትሽ ምግብ እየመጣ ነው የሚል ምልክት ይደርሰውና ወዲያውኑ ወደ ስራ ይገባል። በዚህ ጊዜ የተቀበለውን ምግብ ወደ ስብ ከመቀየር ይልቅ ፈጥኖ አቃጥሎ ወደ ኃይል የመቀየር ብቃቱ ይጨምራል። በተጨማሪም ብዙ ጊዜ ተርቤያለሁ ብለን የምናስበው ሰውነታችን ውሃ ጠምቶት ሲሆን ነው። ስለዚህ ውሃውን ቀድመሽ በመጠጣትሽ ያንን የውሸት ረሃብ ታጠፊያለሽ። ውጤቱም ምግብሽ በደንብ እንዲፈጭ ያደርጋል። አላስፈላጊ የሆድ መነፋትና ቦርጭ እንዳይኖር ይከላከላል። እንዲሁም ቀኑን ሙሉ በጉልበት እንድትሞይ ይረዳሻል። ውሃ መጠማት ወይም ሰውነታችን ውስጥ በቂ ፈሳሽ አለመኖሩ በሜታቦሊዝምሽ ላይ ብቻ ሳይሆን በጠቅላላው ስሜትሽ ላይ ትልቅ ተጽዕኖ አለው። ልክ እንደ ስልክ ባትሪ ሰውነትሽ ውሃ ሲያጣ ሎ ፓወር ሞድ ውስጥ ይገባል። ውሃ ሲያንስሽ በሰውነትሽ ውስጥ ሜታቦሊዝምሽ ይተኛል። ሰውነትሽ ካሎሪ ለማቃጠል ውሃ ያስፈልገዋል። ውሃ ሲያጣ ግን ያንን ሞተር ማቀዝቀዝ ይጀምራል። በዚህም ጊዜ የወሰድሽውን ምግብ ወደ ኃይል ከመቀየር ይልቅ ለክፉ ቀን ተብሎ ወደ ስብ ወይም ፋት የመቀየር እድሉ ይጨምራል። የውሸት ረሃብ ይፈጠራል። አእምሯችን በውሃ ጥም እና በረሃብ መካከል ያለውን ልዩነት ለመለየት ይከብደዋል። ሰውነትሽ ውሃ ሲጠማው አእምሮሽ ተጠምቻለሁ ከማለት ይልቅ ተርቤያለሁ የሚል የተሳሳተ ምልክት ሊሰጥሽ ይችላል። ይህ ደግሞ ሳያስፈልግሽ ተጨማሪ ምግብ እንድትበይ ያደርግሻል። የሆድ መነፋትና ቦርጭ። የሚገርመው ነገር ውሃ ስታሳንሺ ሰውነትሽ ውስጥ ያለውን ጥቂት ውሃ አጥብቆ ይይዛል። ይህ ደግሞ ሆድሽ እንዲነፋና እንዲወጠር ያደርጋል። በቂ ውሃ ስጠጪ ግን ሰውነትሽ ትርፍ ውሃውን መልቀቅ ይጀምራል። በዚህም የሆድሽ መነፋት ይቀንሳል። ድካምና ትኩረት ማጣት። ውሃ ሲያንስሽ ደምሽ ይወፍራል። ይህም ልብሽ ደምን ወደ ተለያዩ የሰውነት ክፍሎችሽ ለማድረስ ብዙ እንዲደክም ያደርገዋል። በዚህ ምክንያት ምንም ሳይሰራ የመድከም፣ ራስ ምታትና ትኩረት የማጣት ስሜት ይሰማሻል። በአጭሩ ውሃ ለመጠጣት ማለት የሰውነትሽን ሞተር አጥፍተሽ በግፊት ለመሄድ እንደመሞከር ነው። ለዛ ነው ያቺ የፒንተረስት ጓደኛ ሞተሯን ሁልጊዜ በውሃ የምታነቃቀው። እንግዲህ እኔ ቆንጆ አሁን የውሃ መጠጣትን ጥቅም ካወቅሽ በኋላ ለምን አሁኑ አንድ ብርጭቆ ውሃ ጠጥተሽ ቪዲዮውን አታርሹም? ይህ ለሰውነትሽ የምታደርገው የመጀመሪያ ስጦታ ነው። ውሃሽን እየጠጣሽ ያችን የላይክ ምልክት ደግሞ ክሊክ አድርጊያት። ይህ ቻናል አንቺን ይበልጥ ቆንጆ፣ ጤናማና በራስሽ የምትተማመኝ ሴት ለማድረግ የተከፈተ ነው። እንዲህ አይነት ትንንሽ ግን ህይወትሽን የሚቀይሩ ሚስጥሮችን ሁልጊዜ እንዲደርሱ ሰብስክራይብ ማድረጊያውን ተጫኙ። የእናንተ ላይክ እና ሰብስክራይብ እኔን ይበልጥ ያበረታኛል። እሺ ውሃሽን ጠጥተሽ ከጨረሽ ሁለተኛውንና አስገራሚ ሚስጥር ልንገርሽ። ዘዴ 2 ቀስ ብሎ የመመገብ አስገራሚ ውጤት። ብዙዎቻችን ስንራብ ወይም ስንቸኩል ምግቡን እንደ ውድድር እንጨርሰዋለን። የኔ ቆንጆ ሆዳችን መሙላቱን የሚገልጽ ምልክት ለአእምሯችን ለመላክ 20 ደቂቃ ይፈጅበታል። በፍጥነት የምትበይ ከሆነ አእምሮሽ በቃኝ የሚለውን መልእክት ሳይሰማሽ አንቺ አስቀድመሽ ካስፈለገሽ በላይ ትበያለሽ። ያቺ ጓደኛሽ ግን ምግቡን እያጣጣመች እያወራችና ቀስ እያለች ነው የምትበላው። በዚህ ጊዜ አእምሮሽ ሆድሽ መሙላቱን በሰዓቱ ይረዳል። አንቺም ሳትራቢ ግን ደግሞ በደንብ ሳትጠግቢ በሰዓቱ እንድታቆሚ ይረዳሻል። እዚህ ጋር ነው የ80% ሩል የሚመጣው። የጃፓን ሰዎች ሃራ ሃቺቡ ይሉታል። ትርጉሙ ሆድሽ 80% ሲሞላ መብላት አቁሚ ማለት ነው። ሙሉ ለሙሉ እስክትጠግቢና እስኪከብድሽ አትጠብቂ። ምክንያቱም ያ የቀረው 20% ነው ለቦርጭና ላላስፈላጊ ውፍረት የሚዳርገው። ስለዚህ በሚቀጥለው ጊዜ ምግብ ስታቀርቢ እያንዳንዱን ጉርሻ ቢያንስ 20 ጊዜ ለማኘክ ሞክሪ። ይህ ለሜታቦሊዝም ስራውን ግማሽ ያቀልለታል። ምክንያቱም መፍጨት የሚጀምረው ከሆድሽ ሳይሆን ከአፍሽ ነው። ይህን
ዘዴ ስትጠቀሚ የሚገርመው ነገር የምትወጂውን በርገር ወይም ኬክ እየበላሽ እንኳን ሰውነትሽ በቃኝ የሚልበትን ነጥብ ስለሚያውቅ አትወፍሪ። እንግዲህ እኔ ቆንጆ እነዚህን ሁለት ሚስጥሮች ካወቅሽ በኋላ ያቺ ሁል ጊዜ ምን ባደርግ ይሻለኛል እያለች የምትጨነቀው ጓደኛሽ ትዛለችሽ። ይህን ቪዲዮ ለሷም እንዲደርሳት አሁኑኑ ሼር አድርጊላት። አብሮ መለወጥና አብሮ ማማር ደስታው እጥፍ ነው። እውቀትን ለጓደኛ ማካፈል ደግሞ የፍቅር መገለጫ ነው። ሼር አድርገሽ ከጨረሽ ለትልቁና ሶስተኛው ሚስጥር እንለፍ። ዘዴ 3 እንደበላሽ ወዲያውኑ መጋደም አቁሚ። የኔ ቆንጆ ምግብ እንደበላሽ ስትተኚ የስበት ኃይል ስለሚጠፋ በሆድሽ ውስጥ ያለው አሲድና ምግብ ወደ ላይ የመመለስ እድል ይኖራል። ይህ ደግሞ ለቃጠሎ፣ ለሆድ መነፋትና ምግቡ በአግባቡ እንዳይፈጭ ያደርገዋል። ምግብ ሳይፈጭ ሲቀር ደግሞ ሰውነትሽ በቀጥታ ወደ ስብነት ተቀይሮ ሆድሽ ላይ ይከመራል። ስለዚህ ትልቁ ሚስጥር ከበላሽ በኋላ ቢያንስ ለ2 ሰዓት ጋደም አትበይ። እንዲያውም ከበላሽ በኋላ ለ10 ደቂቃ ቤት ውስጥ እርምጃ ብታደርጊ ሜታቦሊዝምሽን በ3 እጥፍ ያፋጥነዋል። ዘዴ 4 ከምግብ በኋላ የሚደረግ መጠነኛ እርምጃ። ምግብ እንደበላሽ ለ10 ደቂቃ ወይም ለ15 ደቂቃ ብቻ ቀስ ብለሽ ብትራመጂ በደምሽ ውስጥ ያለውን ስኳር ለማረጋጋት ይረዳል። ይህ ደግሞ ሰውነትሽ ምግቡን ወደ ስብ ከመቀየር ይልቅ ወዲያውኑ ለኃይል እንዲጠቀምበት ያደርገዋል። ይቺ አጭር እርምጃ ሜታቦሊዝምሽን በከፍተኛ ሁኔታ ታነቃቃዋለች፣ የምግብ መፈጨትሽንም ታፋጥናለች። ስለዚህ እኔ ቆንጆ ከበላሽ በኋላ ጋደም ከማለት ይልቅ ቢያንስ ቤቱን አጽጂ ወይም ለጥቂት ደቂቃዎች ተራመጂ። ይቺ ትንሽ የምትመስል እርምጃ ናት በፒንተረስት ሞዴሎችና በሌሎች ሰዎች መካከል ያለውን ልዩነት የምትፈጥረው። ዘዴ 5 በቂ እንቅልፍ አለማግኘት በሰውነትሽ ውስጥ ያሉትን የረሃብ ሆርሞኖች ያዛባል። ሳይንሱ እንደሚለው እንቅልፍ ስታጪ ሰውነትሽ ግሬሊን የተባለውን የረሃብ ሆርሞን በከፍተኛ ሁኔታ ያመነጫል። ለዛ ነው እንቅልፍ ካልወሰደሽ ሌሊቱን ሙሉ የሆነ ነገር መብላት የሚያምርሽ። በሌላ በኩል ደግሞ ኮርቲሶል የተባለው የጭንቀትም ሆርሞን ይጨምራል። ይህ ሆርሞን ደግሞ ሰውነትሽ ስብን ሰብስቦ በተለይ ሆድሽ ላይ እንዲቆለል ትዕዛዝ ያስተላልፋል። ሰውነትሽ ስብ የሚያቃጥለው በብዛት ተኝተሽ በምታርፊበት ጊዜ ነው። ስለዚህ ስፖርት ቤት ከመልፋትሽ በፊት በቂ እንቅልፍ ማግኘትሽን አረጋግጪ። ዘዴ 6 ሆድሽን ወደ ውስጥ በመሳብ ወገብሽን አስጠብቢ። ይሄ ተአምረኛ እንቅስቃሴ ስቶማች ቫኪዩም ይባላል። ይህ ስፖርት ጂም ሄደሽ ለሰዓታት የምትሰሪው ሳይሆን ጠዋት ገና ካልጋሽ እንደተነሳሽ ለ1 ወይም ለ2 ደቂቃ ብቻ የምታደርጊው ነው። ሚስጥሩ ምንድነው? አየርሽን ወደ ውጪ በደንብ አውጥተሽ ሆድሽን ወደ ውስጥ እስከ ጀርባሽ ድረስ እስከሚነካ አስበሽ ለ20 ሰከንድ ያዢ። ይህ እንቅስቃሴ በሆድሽ ውስጥ ያሉትን ጥልቀት ያላቸውን ጡንቻዎች ትራንስቨርስ አብዶሚንስ ያጠነክራቸዋል። ይህንን ስታደርጊ ሆድሽ እንዳይወጣና ወገብሽ እንዲጠብ ያደርገዋል። ልክ እንደ ተፈጥሯዊ ኮርሴት ማለት ነው። የኔ ቆንጆ ሰባተኛውና የመጨረሻው ሚስጥር እኩለ ሌሊት ላይ መብላት ማቆም ነው። ብዙዎቻችን ሌሊት ፊልም ስናይ ወይም ስራ ስንሰራ ትንሽ ነገር ልቅመስ እንላለን። ነገር ግን በዚህ ሰዓት ሜታቦሊዝምሽ እንቅልፍ ላይ ነው ያለው። በዚህ ሰዓት የምትበዩ ማንኛውም ነገር ሰውነትሽን ለኃይል አይጠቀምበትም፣ ምክንያቱም ልትተኝ ስለው። ስለዚህ በቀጥታ ወደ ስብ ይቀይረዋል። ያ ስብ ደግሞ የሚከማቸው የት መሰለሽ? እዛው ሆድሽ ላይ ነው። ለሰውነትሽ ቢያንስ ለ12 ሰዓት የሚሆን የጾም የረፍት ጊዜ ስጪው። ይህንን ስታደርጊ ሰውነትሽ ያለውን ስብ እያቃጠለ ለኃይል መጠቀም ይጀምራል። ሌሊት ከራበሽ ግን 1 ብርጭቆ ውሃ ወይም ሻይ ብቻ ጠጥተሽ ተኝ።